በኒካህ ላይ ዝሙት የሰራ ሰው የሸሪዓ ህግ በሌለበት ሀገር ምን ማድረግ ነው ያለበት? በእርግጥ ከወንጀሉ ተውበት አድርጓል፣ ተጸጽቷል እና አሁን የሸሪዓ ህግ ያለበት ሀገር ነው ያለውና አሁን ባለበት ሀገር ተቀጥቅጦ መገደል አለበት? ካልሆነ ደግሞ ምን ማድረግ አለበት የሚል ጥያቄ ነው። ዝሙት በሁሉም ሁኔታ የተወገዘና የተከለከለ አላህን የሚያስቆጣ ጸያፍ ተግባር ነው። ያገባም ይሁን ያላገባ ዝሙት መስራት የለበትም። ሆኖም ግን ያገባ የትዳርን ምንነት ያወቀ ሐላል የትዳር አጋር ያለው ሰው ዝሙት ሲሰራ እጅግ የበለጠ አላህን ያስቆጣል። በዱንያም በአኺራ አግብቶ የሰራ ሰው ዝሙት ካላገባ ሰው የከፋ ነው። ያላገባው ችግር የለውም ብሎ ዝሙት ይስራ ማለት አይደለም። የቅጣት ደረጃው ይበላለጣል። ከትዳር አጋር ሐቅ ጋር ይያያዛል። ውስጥ ላይ ከልክ ያለፈ ቀልበደረቅነት አላህን አለመፍራት የመኖርም ምልክት ነው። አግብተው ሳለ ሐላል ያለው ወደ ሐራም መሄድ፣ ምናልባትም የትዳር አጋር በተለያዩ ምክንያቶች ርቆ አብሮ ላይኖር ይችላል። ይህን የበለጠ ሷብር ማድረግ፣ አላህን መፍራት፣ የትዳር አጋርን ክብር መጠበቅ እንጂ የሚገባው በምንም ምክንያት ከሐላል የትዳር አጋር ውጪ በሌላ መንገድ ውስጣዊ ተፈጥሯዊ ፍላጎትን ለማሳካት መሞከር የሙእምን ምርጫ አይደለም። ኢማን ያለው ሰው ምርጫ አይደለም። ሆኖም ሰው ሊሳሳት ይችላል። ከተሳሳቱ መተውበት ነው፣ ወደ አላህ መመለስ ነው፣ ባለፈው መጸጸት ነው፣ ለወደፊቱ መጠንቀቅ ነው፣ ኸይር ስራዎችን ማብዛት ነው። አግብቶ ዝሙት የሰራ ሰው እንደ ሸሪዓ የቅጣት እርምጃ ይወሰድበታል። አግብቶ ከትዳር አጋሩ ጋር ተገናኝቶ ከዛ በኋላ ዝሙት የሰራ ሰው በሸሪዓው ፍርዱ በድንጋይ ተቀጥቅጦ መገደል ነው። ይህ የሚሆነው መቼ ነው? አንድ ራሱ ካመነና አጥፍቻለሁኝ ዝሙት ሰርቻለሁኝ አጽዱኝ ብሎ ሸሪዓ ባለበት ሀገር የሸሪዓ ህግን ወደሚያስፈጽም የህግ አካል በራሱ ጊዜ ከቀረበ፣ አሊያ ደግሞ ዝሙት ሲሰራ 4 ምስክሮች አይተው ከመሰከሩበት ነው። ራሱ ሄዶ መስክሮ ሸሪዓ ፍርድ ቤት ቀርቦ የሸሪዓውን ህግ እኔ ላይ ተፈጻሚ አድርጉ ካላለ ወይም 4 ምስክሮች አይተው ሄደው ካልተናገሩ በስተቀር ከላይ የተጠቀሰው አይነት የቅጣት እርምጃ አይወሰድም። ራሱን ቢያምን 4 ምስክሮችን ቢመሰክሩ የሸሪዓ ህግ ማይተገበርበት ሀገር ላይ ከተኮነም እርምጃ አይወሰድም። አንድ ሰው ራሱን በራሱ መግደልም አይችልም። ኃላፊው ወላጁ ወይም የትዳር አጋሩ እንዲህ አይነቱን እርምጃ ሊወስድም አይችልም። ሸሪዓ በሚፈጸምበት የሸሪዓ ህግ በሚተገበርበት ሀገር ላይ ነው ይሄ ሊተገበር የሚችለው። የሸሪዓ ህግ የሚተገበርበትም ሀገር ላይ ቢሆን አንድ ሰው ራሱን ደብቆ ተጸጽቶ ተውበት አድርጎ ወደ አላህ መመለሱ ነው የሚሻለው። ነብዩ አለይሂ ሰላቱ ሰላም እንደዚህ አይነት እንደ ዝሙት ያሉ ቆሻሻ ተግባራትን ቃዱራትን የተዳፈረ ሰው አላህ እስከሰተረው ድረስ ራሱን ሰትሮ በሱና በጌታው መሃል ተውበት አድርጎ ወደ አላህ እንዲመለስ መከረዋል። ዝሙት ሰርቻለሁኝ ብሎ እንዲቀጣ ወደ ነብይ ዘንድ የመጣንም ሰው ምናልባትም ነክተህ ሊሆን ይችላል፣ ስመህ ሊሆን ይችላል፣ እንደው አእምሮህ ያመሃል ተመሳስሎብህ ነው ብለዋል። እንደው ከማጋለጥ ከመጥፋ የሰውን ህይወት ከማጥፋት ይልቅ ሸሪዓ ሁዱድን በሹቡሃት እንድንከላከል ነው የሚያዘው። ተሳስተህ ሊሆን ይችላል፣ ጠጥተህ ሊሆን ይችላል፣ አንተ የማትፈቀድልህን ሴት መንካትህን ዝሙት ነው ብለህ ሊሆን ይችላል እንጂ ትክክለኛውን ሙሉ በሙሉ ዝሙት አድርገሃል ያሉ አላደረኩም እንዲል በር አመቻችተውለታል። ስለዚህ ዝሙት የሰራም ሰው ይሁን ስለዚህ ዝሙት የሰራ ሰው ራሱን በራሱ ደብቆ ተውበት ቢያደርግ ወደ አላህ ቢመለስ ይበቃዋል። በቀሪ ህይወት መልካም ስራዎችን ወንጀል የሚያብሱ ኸይር ስራዎችን ከማብዛት ጋር ሱና ጾሞችን ማብዛት፣ ሰደቃ ማብዛት፣ የሌሊት ሶላት ማብዛት፣ ሶላት ዱሃን ማብዛት፣ ወደ መስጂድ መመላለስ ማብዛት ኢላ ገይሪ ዳሊክ በቅዝቃዜ ወቅት ውዱእ ማድረግ በሚከብድበት ወቅት ውዱእን አሳምሮ ማድረግ ኢላ ገይሪ ዳሊክ ወንጀል ያብሳሉ የሚባሉ ኸይር ስራዎችን ማብዛትና ወንጀልን ደብቆ ከአላህ ብቻ መታረቁ የተሻለ ይሆናል። ሌላኛው ጥያቄ እኔ ጅልባብ ቤት ነው የምሰራው እና አንዳንድ እህቶች ኺማር ባትሸጪ የሚል